ነገሬ አልቋል ያላችሁ ሰዎች፣ ከዚህ በኋላ የሚጠብቀኝ ውርደት ነው ያላችሁ ሰዎች፣ አይ የዘንድሮንስ እንጂ ያላችሁ ሰዎች በጣም ይገርማችኋል። በጣም ነው የሚገርማችሁ። ከሌላው ሁሉ ዓመት በተለየ መልኩ የተአምራት ሕይወት ትኖራላችሁ። ወዳጆቼ እግዚአብሔር ዝም ብሏችኋል ማለት ያ ኳይት ታይም ነው ማለት ያልጨረሳችሁ ስራ ለማለት ነው። ኳይት ታይም ውስጥ ገብታችኋል ማለት እግዚአብሔር በቀጣይነት በእናንተ ሕይወት የሚሰራው ነገር አለው ማለት ነው። ጨክሞባችኋል ማለት አይደለም። ትቷችኋል ማለት አይደለም። የእናንተ ነገር ተዘግቷል ማለት አይደለም። እግዚአብሔር አምላክ ወደሚቀጥለው የቅባት ሌቭል ሊያመጣችሁ ፈልጓል ማለት ነው። አንድ ሰው የሚያምን ሰው ካለ እግዚአብሔር አይጥልም አይረሳም። አሜን። ያልጠበቃችሁት ነገር የገጠማችሁ ሰዎች፣ ድንገት በሆነ ነገር የተያዛችሁ ሰዎች፣ ከተያዛችሁበት ሁኔታ ለመውጣት ዘዴውም ሰውም የሌላችሁ ሰዎች፣ አረ ያለ ዘዴም ያለ ሰውም መጥቶ የሚያወጣ ታሪክን የሚቀይር ዕዳን የሚከፍል የእግዚአብሔር መንፈስ እንደዚህ በላቸው ይለኛል። የኢያሪኮን ኑሮ እንደቀየርኩኝ፣ የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሯችሁን እቀይረዋለሁ፣ ሕይወታችሁን እቀይረዋለሁ። ሞት ያለበትን ሕይወት እንደፈወስኩት እንደዚሁ እፈውሳችኋለሁ። የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 20 ቁጥር 1 እግዚአብሔርም ሳራን አሰባት፣ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅን ወለደችለት ተብሎ እንደተጻፈ ይሄ ዓመት የምትታሰቡበት ዓመት ይሆንላችኋል።